ማርፈል ዘርበል በእናትህ ወንድሜ ምናምን ልልህ አልችልም። ወንድሜ ምናምን ልልህ አልችልም። ደግሞ እህቴ ምናምን አትበለኝ። እንደዛ አልቀበልህም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጤና ምናምን አማን ነው? ሁሉም አማን አውቃለሁ። ያው እንደጠፋው ጠፍቻለሁ። በራሴ ቤትም በጣም የጠፋው እገኛለሁ እና ግን እናንተም እየረሳችሁ ነው ሰብስክራይብ ማድረግ። ቤቴን ሰብስክራይብ ማድረግ አቆማችኋል መሰለኝ። እኔ ግን በእውነት ናፍቃችሁኛል በጣም ማለት ነውና ዛሬ በራሴ ቤት መጥቼላችኋለሁ። ዛሬ እንግዲህ የሆነ ነገር አስቤያለሁና ብቻ ሰብስክራይብ ማድረግ ደግሞ እንዳረሱ ቤቴን እያደረጋችሁ አይደለም፣ የምሬን ነው ማለት ነው። እና ባለፈው ደግሞ የሰሩኝን ፕራንክ አያችኋ? ከራኩ ጋር ሆኖ ከጓደኛዬ ጋር ሆነው የሰሩኝን ፕራንክ እያያችሁ ነው። እሷም ለሱ ያደላች ነው። በጣም ጠግባብኛለች። እኔ ራሴውን ጥቻት ራሴውን ፕራንክ አደረጉኝ እዛው ማለት ነው። አስለቃሱኝ ሁላ እኮ በጣም እኮ በቃ እንደዚህ ግን አይደረግም። ብቻ ፋሚሊዎቼ አሁን እንመጣለን፣ በሰፋፊ በደንብ እንመጣለን። ያው ክላስም ስራ ምናምን ነገር አላገጣጥም ብለውን ነው። በጣም ናፍቃችሁኛል ከመላችሁ በላይ በጣም ነው የምወዳችሁ። ለምትሰጡኝ ክብር በቃ ለምትሰጡኝ ነገር ምናምን በጣም ነው የምወዳችሁ። ያው ምን ይባላል ሌላ እና ዛሬ ምን አስቤያለሁ መሰላችሁ? በቃ ያዳ እየተረዳ አይደለም ይሄን ነገር እና በቃ እኔ ልነግረው አስቤያለሁ። እናንተም ተረዳችሁታል፣ ነገሩን አይታችሁታል። ተረዳት እያላችሁ ነው እና እኔም በቃ ሊረዳኝ ስላልቻለ ዛሬ ልነግረው አጥሬያለሁ። ከቤት ወጥቻለሁ ብሎኛል። ይመጣል ብቻ ያው ደግሞ እንደተለመደው እንዳይቆይብኝ እኔ እዚህ ፀሐይ ላይ በቃ ሁሌ ያዳንጥበቅ። ግን ፋሚሊዎችሽ ምን ትሉኛላችሁ? ልንገረው ወይስ አልንገረው? ግን እኔ ልነግረው አስቤያለሁ። እንዴት አድርግሽ ነገሩ ምናምን በቃ ተወኝ፣ ግራ ገባኝ። ለምንድን ነው ሊረዳኝ ያልቻለው? እንዴት እኔ እንደዚህ አይነት ነገር እንደዚህ እየሆንኩ እንደዚህ በቃ እያየ ነገሮችን ስቲል አሁንም ድረስ አይታየውም እና አሁን ምን እንደምላችሁ አላውቅም። ብቻ እንጠብቀዋለን። ያዳን ደውዬለታለሁ። ከቤት ወጥቻለሁ ምናምን ነገር ብሎኛል። የእሱ ከቤት መውጣት ገና እየተፈራረዘ ጣውኩት ምናምን እየፈራረዘ ምናምን ይሆናል። እኔን እንትን ሊለኝ እኮ ነው ሊያማለኝ። እሱ ግን እንደዛ ሆኖ እንኳን እየፈጣ ምንም ሊረዳኝ አልቻለም። ፋሚሊዎች ብቻ ይሄ ነው እና ብቻ አሁን እንግዲህ ከቤት እየወጣሁ ነው ብሎኛል እና እንጠብቋለን። በተረፈ ብቻ በጣም ዳዳ ለኔ በጣም ጥሩ ሰው፣ እኔ በጣም ነው የተመቸኝ። እሱ ግን ምንም ላይ አልቻለም አሁንም ድረስ ማለት እና ቤተሰብ እንኳን ተመችቶት ልጅስ ያልጅ አታመጪው ምንድነው የታለ ምናምን ያለች ነው። ማዘሬም እንደዛው ነግሬያት በጣም ወደዋለች ማለት ነው። መልካም ሰው ነው እኮ በርግጥ በጣም እኔ ያዳለኔ እግዚአብሔርን ቃል የለኝም ለሱ ማለት ነው። በጣም የሆነ ሰው ነው ማለት ነው እና በቃ ብዙ ሰው ከቤተሰብ አልፎ ብዙ ሰው ነው እየጠየቀኝ ያለው ስለያዳ ምንድናችሁ ምንድነው ነገሩ ምናምን በቃ ለምን አትነግሪውም ምናምን እያሉኝ ነው። እናቴንም አወርቻታለሁ። በቃ እሷ ሁሉንም ነገር ታውቃለች፣ ነግሬያታለሁ። ብቻ እንትን በየ በቃ ውይ የምናገረው ራሱ ጠፋኝ። እሱን ሳስብ ማለት በጣም የምናገረው ነገር ሁላ ይጠፋብኛል። እኔ እውነት ያዳለኔ ቃል የለኝም ከመላችሁ በላይ በቃ መልካም ሰው ነው ለኔ
እንዲሁ ጸባዩን አይቀየርብኝ ጸባዩን ሳይቀየርብኝ እንዲሁ እንዳለ እንቀጥል ብቻ አሁን መረዳት አለበት ብላችሁ ግን አታስቡም እናንተ እውነት እኔ በጣም የደበረኝ እኮ ነው እንዴ በመደኔ ሳገኘው ራሱ ማለት ለከሚሰማኝ ነገር አሩኑ ቃላቶች ያጥሩኛል እንዴት ልግለጽ ምናምን የሚለው ዘፈን አለ እንደዛና አሁን ብቻ ይኸው ጠብቋለሁ ይመጣል አብረን በትግስት እንጠብቀዋለን ፋሚሊዎች እንጠብቀው አሁን ፋሚሊዎች ይሄ ልጅ ሁሌ በቃ እንዳረፈደ ነው እኔ በማረፈድ ምክንያት ማለት ከሱ ጋር በቃ ሁሌ ብቻ ፋሚሊዎች እየጠበቅኩት ነው አሁንም በጣም እኮ ነው ዛሬ የምፈልገው ማለት በጣም በቃ ለጥብቅ ጉዳይ ነው የምፈልገው እንደዚህ አቻኩዬ እኮ ነው የጠራሁት ግን አሁንም ከማርፈድ ወደ ኋላ አይልም ምን ላድርገው እንዳያረፍድሽ ምን ላድርገው እናንተ ምን ትሉኛላችሁ እኔ እዚህ ፀሐይ ላይ እዚህ ቆሜ እሱን በመጠበቅ ስንቴ ነው የጠበቅኩት ሁላ እናንተም አይታችኋል ብዙ ሳይቃል በጣም አርፋጅ ያዳይ ተባረረች አርፋጅ ነው እኔ ግን ዛሬ በጣም ነው የምፈልገው ነት በቃ መናገር አለብኝ ነገሩን ማለት እና ሲመጣ እንትን እንላለን ማለት ነው ብቻ በስመ አብ ልደውልለት እስቲ ልደውልለት አይሰራም ስልኩ እውነት አያረጉም ያዳኔ በጣም ነው የሚደብረኝ እግዚአብሔር ነው ምን አይነት ቀልድ የሚቀልደው አይሰራም በእናታችሁ እኔ እውነት በጣም እኔ ያስደበረኝ ነው በጣም አልረዳ ማለቱ ሳያንሰው እንትን ይላል ስልኩንም ጭራይ ዘግቶ እሺ ምን ላድርግ ፋሚሊዎች ወይኔ መድኃኒዓለም ከቤት መጣ እየተዝናና ይመጣል እኔ እንደዚህ ተጨንቄ አትበል ስልክ ለምን እንደማይሰራ ምንድነው ስልክ የማይሰራው ቻርጅ ዘጋ እንዴ እዚህ ስንት ሰዓት ሙሉ ለአስቸኳይ አልነበር እንዴ ጠራው ካልኩክ ታዲያ እኮ ምንድነው ኧረ በመድኃኒዓለም እንዴ ያዳ ሁሌ ማርፈር ዞር በል በእናትህ ዞር በል በእናትህ ልቀቀኝ ምንም አይመለከታ እንደውም አልነግርህም እንዴ እኔ እንደዚህ እየጠበኩት ፀሐይ አይታይክም እንዴ ስንት ሰዓት ሙሉ የቆምኩት እኔ አንቺ ጥላ ወይ አንተ እኔ ጥላ ዞር በልልኝ በእናትህ እውነት አናደኛል በጣም እንዴ ተረጋጊ እንጂ ሰው እንደዚህ አይጠበቅም በቃ ተረጋጊ እበሰጫለሁ ከእንዴ አይ በላቸው ሰላም በላቸው እኔ ያቀርባለሁ እየተዝናና እኮ ነው ደግሞ የምመጣው ምንም አፈራማ ለምን ምናምን በላ በፈጣሪ ያጊ እንጂ ምንሽ ነው ኧረ በእናትህ ያዳመስ እኔ ራሳዝነኝ እንደዚህ እያልክ እንትን አትበል እዩት አያችሁ ቅድም ያልኳችሁ ነገር ፋሚሊዎች ምንም ከነሱ ጋር ነው ያወራሁት ካሜራ ይዘሽ ምን ትነግሪ ምን እና እነሱ ማወቅ አለባቸው እኔም አማን ነው አንተ ማወቅ አለብህ ምንድነው እኔ ማላውቀው ደግሞ አንተ ማታውቀው በጣም ብዙ ነገር አለ ከነዚህ ደግሞ በጣም ሙድያስ ቢማች ምንድነው የምትነግሪኝ አይ ይነገረው ወይስ ምን ፋሚሊ አይቀር እኔ አልነግርህም አይ ከነሱ ጋር ነበር ያወራሁት እነግርሃለሁ ዛሬ ብዬ መጀመሪያ በስንት ሰላም በላችሁ ሰላም እንዴት ናችሁ ፋሚሊ ደህና ናችሁ እኛ ደህና ነን ይኸው
ዝም ብላ 1 ደቂቃ ባረፍባት 1 ደቂቃ አይደለም 20 ደቂቃ ምናምን ይሆናል። ወይኔ በኢየሱስ እዛ እንተ ስትሽቀረቀር እኮ ነው። ለቀጠሮዬ በጣም ወሳኝ ሰው ነኝ። አይሆንም አትሆንም ጭራሽ። ለምንም እንዴ የሆነ ነገር ሆኜ ቢሆን ሳደርስልኝም ማለት ነው እኮ ነው የምጠተንቺ ነበር እኮ ነው ቶሎ በቃ ቶሎ ድረስ ያዳ ምናምን ያስቸክ ነበር። ይሄ ራሱ መቆለፉ 20 ደቂቃ ላይ እንደዚህ ሲዋብብኝ እኮ ነው መድኃኒዓለምን ያረፈደው ማለት እንዴ። ለምን ደተበች በሰላም ነው? አዎ በሰላም ነው። ኧረ ምን ለምሳሌ ፈራው። ለምን የውስጤን እንዴት ይልንገርክ ማለት እስቲ በቃ ምን ይታይካል እስኪ አይኔ ውስጥ ምናምን ስታይ ካንዲ ራሴ እኔ ታያለሁ በእውነት። አረ ልጅ አሁንም ቀልድ ላይ ነካ። አረ ተው ግን አረ ተው አንተ ልጅ ነገር ካለሽ ተናገር እንዴ። አረ በስመ አብ እኔ እኮ ደከመኝ ላንተ በቃ እንዲህ ሐላል እያየክ ምንድነው? እኔ ምንም ልል አልችልም። እሺ በቃ ስልክ ደግሞ እኮ ስልክ ቤት ነው ያለው ስልክ ራሱ ተመጣው የማርፈድ ሳይንስ ስልክ አይሰራም። ፍላይት ሞድ ለምን እንደምታረገው ቆይ ካንቺ ጋር ነው ስልክ እንዳይደወልብኝ ፈራውና ትቻንጣ ጠርጥሩ። እሺ ፋሚሊ ስልኩን ትቶ ነው የመጣው። ለምን ነው ትቶ የመጣው ግን እኔ ስልክ ውስጥ ሲጀመር ቆይ ዛሬ ሰሬ ማለት ያለሽ ምንድን ነው የምታወሪ? እና ታዲያ እንዴ ሰፈር እዛ ያለው እዚህ እሺውን ለምን ይፈልግሽ ንገሪኝ በእግዚአብሔር። አራት አስቀኝ በእናትህ ምን ብዬ ልንገርክ? ምን አውቃለሁ እኔ እንዴት አሮስማ ቆይ እኔ እኮ መናገሩ ላይ ተጠብቅብኝ ያዳታ ቃላ ማለት ማስረጃ ይተበቀብኝ ላንተ ምንድነው ደግሞ አረ ወይኔ አቡን ንገሪኝ በእናትሽ። ወደዛ አትበይ። ምንድነው የተፈጠረ ችግር አለ? አረ ምንም የተፈጠረ ችግር የለም። አረ ምንም እንዲሁ አው እግዚአብሔር ንገዳው ነው በጣም እንዴ እንደዚህ ቻኩ እየቀርቼ ትምህርት ሄደው እንዴ ንገሪኝ። አይ ስራት እቺ ነው የመጣው ትምህርት ትጭ ነው የመጣው ለአንተ ለመንገር እንዴ እኮ ንገሪኝ። አረ የማርፈዱን ሳይንስ ደግሞ ይጮብኛል መጥቶ አረ እኮሽ ንገሪኝ። አልነግርህም እንደው አቦ እንዴ አረ በእናትህ በቃ ምን እዚህ እኔ እንደውም ቻለው። እሺ ፋሚሊ ቀደም ያልኳችሁ ነገር ታዩ በቃ እኔ ምን ለወሬ እንደዚህ ምጓጓ መሰረሽ? አሃ ለወሬ አቋቋም የኔ እኮ የሚሆነው እኮ እንዲህ ወይም ክላስ ወድቄ ወይም ፈተና እንደዚህ ሆንኩ ልትልኩ ነው። ወድቅሽ ፈተና ወይኔ አረ በእናትህ እኔ ማንነኝም ወድቀው ምን አይነት ቀለም ተማሪ እንደሆንኩ አታውቅም። ምን ሆንክ? አይዞክ እየበላህ ነው እንደዚህ። ጥፍሬን መጥኩ። ለምን ትበላለህ? ምግብ አበላም እጅን ከመበላ አታበኝም ታዲያ ሰተበኝም እንደ አንቺ እህት ወንድምሽ እኮ ነው። ትናንት መጥቼ ሳይቻ አይልኩት ኖሮ እኮ መተሽ ባበላሽ እንደ እህት እህት እሺ ይሁን እህት ደስ ይላል ግና ወንድምና እህት እኮ መተሽ ተበይ ምን ደውት ምን ጭራሽ እንደ እህት መጥቼ እኮ መተሽ ሰርተሽ ማብላት የምትሽው ያንቺ እህት ነው መወጣት ነበረብሽ። አራውንም የደገምከውን እህት እያልክ ማለት ወይኔ ካንዲ መጨረሻሽ እንዲህ ቢሆን እሺ ምን ላድርግሽ? እኔ በቃ እናንተ የምትመክሩኝን አድርጊ የምትሉኝ ከዚህ በኋላ ማደርገው ምንድነው? ጭራሽ እንደዚህ ይለኛል። ወይኔ ናቴ ኡፍ ደከመኝ። ላንተ እንደዚህ ብሎ ማስረዳት በቃ ለያዳ መንገር ማለት ድንጋይ ላይ ውሃ ማፍሰስ ማለት ነው። እንግዲህ ብለን ታውቂ ለማምን ብቻ እኔ ቆንጆ አንተ ሂድ ራስህ ከዚህ ተስጠላ አልነግርህም አልኩህ እኮ በቃ ተውኩት እኮ አልነግርህም። ለምን አንተ አይኔ ውስጥ ያልታየ ነገር እንዴት ነው የምነግርህ? ራስህ ይታየኛል። ሴትዮ ምንድነው አይንሽ ውስጥ ያለው? ምንድነው የምትለኝ? ሲቪል አይኔ ውስጥ ምንድነው የምትይው? አይኔ ውስጥ ምን ይታየካል እላለሁ። ራሴን የሚታየኝ ይለኛል። እሺ
እኔ እውነት ለአንተ በቃ ቃላቶች የለኝም። ሰዓት ንገሪኝ። ማን የሚሄድበት ከዚህ ሲጀመር ስራ አለብኝ። ሰዓት አየህ፣ ሰዓት እየደረሰ ነው። የት ልትሄድ ነው? ልትሄድ ነው? ጓደኛዬን ላገኝ። ምን ለምታገኛት ጓደኛ? ማን? ሴት ናት? ሴት ናት? እኔ እንደዚያ ቻክዬ ጠርቼ ምናምን ሴት ላገኛ ነው ትላለህ? ማን እኮ የመጣው እዚህ እኮ ነኝ እኮ ንገሪኝና። እኮ ታዲያ የት ነው የምትሄደው? ተረጋግተህ አትሄድም። እንደውም ሲጀመር ለእኔ መንገር አለብህ። አልነገርከኝም። አሁን በጣም የምታወራው ግዴታ አለብኝ እንዴ? ደግሞ ላጭ እና ታዲያ እንዴ መናገር ካለብህ መናገር አለብህ። አለቀ። ቀልደኛ ነው እንዴ? በጣም መናገር ያለብኝ ነገሮች እኮ አሉ። ለምን ደግሞ አትናገር? እኔ ምንም ማወቅ አለብኝ እንዴ? እኔ የትም ስሄድ አንዴ የማሳውቅህ እና ታዲያ ረብስ ምን እንደምትለው እንደዚህ አሮጊት አንቺ ከ80 ዓመት ሴትዮ ውጠሻል። ምንድን ነው አሮጊት የሚያደርግሽ? ወይኔ ካሽ እኔ ማለት ያዳ ለአንተ በጣም ብዙ ነገር አለ። ግን ብነግርህ ምን ይለወጣል ነው ማለት እኮ ንገሪኛ። የሚለወጥ ነገር አለ ብነግርህ? ምን አውቃለሁ እኔ የምትነግሪኝን ምን እንደሆነ እኔ በምን አውቃለሁ? ፈርቼ እኮ ነው ያዳ። ለምን እንጃ ጨነቀኝ በቃ ውስጤን። ለፋሚሊዎች እኮ በቃ ነግሯለሁ ምናምን ብዬ አውርቻቸው ነበር። ግን አንተ ስትመጣ ነገር አለሙ ተገለባበጠብኝ። ነገር አለሙ ተገለባበጠብኝ። ምን ልንገርክ እና ብቻ ያዳ ከዚህ በኋላ እኔ ወንድሜ ምናምን ልልህ አልችልም። ወንድሜ ምናምን ልልህ አልችልም። ደግሞ እህቴ ምናምን አትበለኝ። እንደዛ አልቀበልህም። ይደብረኛል በቃ ካቺ እቺ ካዲ ያያችኋት ምንድነው ይሄ መካድ እንዴ? ጭራሽ እኔ ወንድምነትሽን አትበለኝ በቃ እህቴ ምናምን አትበልህ። ይደብረኛል። ለምን እህቴ ለምን እንደምትለው ከዚህ በኋላ ውዷ ጓደኛ ይሆናል። እህትነቷን ሰርዛለች። ማይ ጀለስ yes አሁን መሄድበት አለ እና ልትሄድ ነው? በቃ መሄድ አለብኝ። ኧረ ደምመለ መሄድ አለብኝ። ሰው ይቀጥላል። በእውነት መሄድ አለብኝ። ኧረ የኔ ውድ ጓደኛ እወድሃለሁ። ጀለሲ ስም ያዳ ሲሪየስ ለምን እኔ ከተው ለወራክ እኮ ነው ስንትሽን ሰረሽ እኔ ጓደኛ ሆነሽ አልተሰብሽ ደግሞ እንዳለ የምር ደውልልሻለሁ በኋላሽ። ኧረ አቀለዱነት ይደብረኛል። ያዳ የምሄድበት ትላለች እና ታዲያ ለምን እንደምትሄደው እንደኔ እዚህ ቁጭ ብዬ እየጠበኩ 3 ሰዓት ሙላ እኮ መሄድ አለብኝ። ያዳ ማርያም እሺ ልቀቀኝ እንዴ? ኖ ሲያስጠላ አንጣ በማርያም ወይ በእግዚአብሔር ፋቴ ደም እሺ እሱ የራሴ ቀቆ እንዴ ይሰጠኝ እምቢ። ኧረ ምን ላድርግ? ይልሽ ፋሚሊ ከዚህ በኋላ አንዴ ከዚህ በኋላ ለምንድን ነው የምትሄደው? ነው እዚህ ጋር ቆሜ አሁን የቀጠርኩት ሰው አለኝ። ኧረ በስመ አብ። እሺ አምጣ ጌጤ አምጣ። አይ እንግዲህ አምጣ ጌጤን። ስሚ አንዴ ሰከን በይ ይለኛል። በልቀ ሰው ፋሚሊ ከዚህ በኋላ እኔና እሷ እንደምታውቁት እህትና ወንድም ነን። ዞር በል እንደዚህ አትበል እኮ ቆይ ላስረዳችሁ። ከዚህ በኋላ አይደለንም ብላለች። ቤስት ፍሬንድ ነን ከዚህ በኋላ። እስቲ እንደዚህ አይነት ነገሮች አትበላዳ ጠቅኝሽ ሻውት በደንብ ያንተ አንተ ግን እውነት አታፍርም? ወዳችኋለሁ፣ አከብራችኋለሁ። ልመቻችሁ ፋሚሊ። ስሚ ደውይልኝ በኋላ በእናትሽ እኔ እኮ ነኝ እዚህ ጋር ያለሁት። እኔ ስራልኝ አሁን ዊብና አትጨቃጭቅ። ምን መስሎ ያዳ ከሄድክ ማለት እውነት እንጣላለን። ይደብረኛል እንዴ ስራልኝ የምትለው እኔ ከስራ በፊት እኔ ያለ ኧረ ውድ ጓደኛዬ ሊሆን አይችልም እንደዛ። ኧረ እረፍ በቃ እንደዚህ አይነት ነገር አትበለኝ። ከዚህ በኋላ ጓደኛዬ ነው። እሺ አምጣው። እንደምን ላድርገው? ይሄ ልጅ ግን ስሚ በቃ እሺ ቻው ምናምን በቃ ቻው። የምር ልሄድ ነው። ቻው። ስሚ ደውልልኝ በኋላ እሺ። ቻው ሰላምናት ደግሞ ደውልልኝ ውድ ጓደኛዬ። አያፍርም እንዴ?
አያፍርም ግን በቃ ጭራሽ ውዷ ጓደኛዬ ምናምን ደብይልኝ ምናምን ብሎ ሄደ። ኧረ በስመ አብ በጣም ነው የሚደብረው። እውነት ደብሮኛል በጣም ከምላችሁ በላይ ማለት እና በቃ እኔ ከዚህ በኋላም ካልተረዳ ምንም ላወራው አልችልም። ኧረ በስመ አብ በቃ ምንም እውነት አይገባውም ሄድች። እኔ ከዚህ በኋላ እንትን ምን ራሱ አይመስልኝም በእንደዚህ አይነት ሁኔታ እንዴት ነው እኔና እሱ አሁን እና ፋሚሊዎች እኔ እኮ ጸባዩ እኮ አዲስ አልሆነብኝም። ያው ሁሌ ነው እንደዚህ የሚሆነው። ምንም አስበው እኮ አይደለም። ልቡ ንጹህ ነው ያውቃለው እኮ ግን የሆነ በቃ ካሰበበት ነገር ወደ ኋላ ማለት ስለማይፈልግ ነው። ግን እኔ ምን እንደምላችሁ አላውቅም። እሺ በጨነቀኝ እኔ ብቻዬን አሁን ልጨናነቅ ከእናንተ ጋር ነው የምጨናነቀው። እሺ እና ፋሚሊዎቼ ዛሬ በጣም ደብሮኛል። እንዴ ለነገሩ ተዘጋጅቼ ነበር እኮ እያወራችሁ ነበር እናንተንም ግን እንዳያችሁት ነው ልጅ እንዴ ይላል ማለት እና በጣም ደብሮኛል። በቃ ወዳችኋለሁ። በቀጣይ እንገናኛለን። ኑሩልኝ። ሰብስክራይብ ማድረግ እንዳይረሳ። ባይ